ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳው በጋሻው ነኝ። አብራችሁን ቆዩ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የተቋማዊ የለውጥ ተግባራት መገለጫ ከሆኑ ተግባሮች አንዱ የሆነውና ለአንድ ወር ገደማ ሲሰጥ የቆየው የማዕረግ ሽግግር ስልጠና ተጠናቋል። ስልጠናው በአማራ ፖሊስ ዩኒቨርሲቲ ኮሌጅ ታሪክ የመጀመሪያ ሆኖ ተመዝግቧል። ከዩኒቨርሲቲ ኮሌጁ ሕዝብ ግንኙነት የደረሰንን መረጃ ብናይ ወርሳ ያቀርበዋል። የህዝቦችን በሰላም ወጥቶ የመግባት ህልምን የማሳካት የአካባቢን ሰላም የማስጠበቅ ለሀገር ህግና ስርዓት መከበር ታላቅ ኃላፊነት ያለበት የፖሊስ ሙያና የፖሊስ ተቋም ድሮም ዛሬም ነገም ነው። ይህ የሚሆነው ታዲያ ፖሊስ በእውቀቱ የዳበረ በአመለካከቱ የተካነ ብሎም ጥብቅ ሙያዊ ዲስፕሊን የተላበሰ ሲሆን ነው። ከዚህ ምግባር ላይ ለመድረስ በፖሊስ ተቋም ውስጥ የሚሰጡ ልዩ ልዩ ፖሊሳዊ ስልጠናዎችን ማግኘት ወሳኝነት አላቸው። ምክትል ኮሚሽነር አበበ ደለለ የአማራ ፖሊስ ዩኒቨርሲቲ ኮሌጅ ፕሬዝዳንት፣ ለአንድ ሀገር ህግና ስርዓት መከበር የህግ የበላይነት በአስተማማኝ ሁኔታ መስፈን የዜጎች በሰላም ወጥቶ በሰላም መመለስና ያለምንም ስጋት መኖር የሚረጋገጠው የሀገር መንግስት መረጋጋትና ጽናት የጀርባ አጥንት የሆነው የጸጥታና የፖሊስ ኃይላችን በተሟላና በተደራጀ መገንባት ሲቻል የፖሊስ ሌላኛው የእውቀትና የክብር መገለጫ የሆነው የማዕረግ ሽግግር ሲሆን ሰራዊቱ ለሚያከናውነው ዘርፈ ብዙ ተግባራት አንዱ መገለጫ ሆኖ ዩኒቨርሲቲ ኮሌጁ ለመጀመሪያ ጊዜ የማዕረግ ሽግግር ስልጠና መስጠቱ በምክትል ኮሚሽነሩ የተገለጸበት አውድም ተፈጥሯል። እስካሁን በነበረ የማዕረግ አሰጣጣችን የሚያጓጓ ሰው በስራውና በልፋቱ በእውቀትና በስልጠና ሳይሆን በዘፈቀደ በቆይታ ብቻ የሚሰጥ ስለነበር በአባሉ ሆነ በሌሎች አባላት ዘንድ ለማዕረግ የሚሰጠው ክብር ዝቅተኛ እንዲሆን አድርጎታል። በመሆኑም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የሰው ኃይል በቁጥርና በጥራትን ለማሳደግ ከሚሰራባቸው ተግባሮች ውስጥ አንዱ የማዕረግ አሰጣጥን ማሻሻል ነው። በዚህ መሰረት ማዕረግ ጊዜን በመጠበቅ የሚወሰድበት ቀርቶ ለማዕረግ የሚመጥን እውቀትና ብቃት ያለው ብቻ ቀጣዩን ማዕረግ የሚያገኝበት አሰራር ተዘርግቷል። በዚህ መሰረት ዩኒቨርሲቲ ኮሌጃችን የፖሊስ ማዕረግ ወደ ቀደመ ክብሩ ለመመለስ ማንኛውም የፖሊስ አመራር ኃላፊነት ላይ እያለ በያዘው ማዕረግ ልክ የሰለጠነና የተማረ እንዲሁም በቀጣይ ተቋሙና ሀገር ለማገልገል የሚያስችል አቅም እየተፈጠረለት የማዕረግ ሽግግር የሚያደርግበትን አሰራር መፍጠር የሚያስችል ስርዓተ ትምህርት ተቀርጾ ስልጠና መስጠት ጀምረናል። እንደ ሀገር የጸጥታና የደህንነት ተቋማት ተቋማዊ ለውጥ ላይ የሚገኙ መሆኑን ተከትሎ ይህ የማዕረግ ሽግግር ስልጠና በአማራ ፖሊስ ዩኒቨርሲቲ ኮሌጅ በኩል መሰጠቱ በዚሁ የለውጥ ተግባር ውስጥ ፖሊስ አንዱ ስለመሆኑ ደግሞ በደብረ ማርቆስ ከተማ አስተዳደር ከንቲባ ተረጋግጧል። ሰላምን ማስፈን ኢኮኖሚያዊ እድገትን ማፋጠንና ዘመናዊት የበለጸገች አፍሪካዊት ኢትዮጵያን ለመመስረት ለመገንባት በሚደረገው ትንቅንቅ ውስጥ ከፍተኛ ትኩረት ተሰጥቶት ሪፎርም እየተሰራለት ያለ የጸጥታና የደህንነት ተቋማት ውስጥ አንዱ የፖሊስ ተቋም ነው። ይህ ተቋም በውስጡ የማፈጸምና የማስፈጸም ብቃት እንዲኖረው ታስቦ አመራሮቹ በከፍተኛ እውቀት ክህሎትና የስራ ልምድ ህዝባቸውን ያገለግሉ ዘንድ በሪፎርሙ ከተካተቱት አንዱ የማዕረግ ሽግግር በቆይታ ጊዜ ብቻ ሳይሆን በእውቀትና በክህሎት በስራ ልምዳቸው በባህሪ ተኮትኩተው ህዝባቸውን እንዲያገለግሉ ታስቦ የሪፎርሙ ተሰርቷል ማለት ነው። የዚህ የሪፎርም ትሩፋቶች ደግሞ የመጀመሪያ ተመራቂዎች በመሆናቸው ውድ ተመራቂዎቻችን እንኳን ደስ አላችሁ ማለት እፈልጋለሁ። ይህ የማዕረግ ሽግግር ስልጠና ለመጀመሪያ ጊዜ በዩኒቨርሲቲ ኮሌጁ መሰጠቱ የክልሉ ፖሊስ ዋና ጠቅላይ መምሪያ ከጀመራቸው ተቋማዊ የለውጥ ስራዎች መካከል የተግባር መገለጫ ሆኖ መመዝገቡ ተወስቷል። ስልጠናውም ቀጣይነት ያለው ይሆን ዘንድ ከዚሁ የማዕረግ ሽግግር ሰልጣኞች የተላለፈ መልእክትም ሆኗል። አንድ ፖሊስ ማወቅ የሚገባውን እንዲያውቅ በተሰማራበት ስራ በተሰማራበት መስክ በቂ የሆነ የትምህርት አግኝቶ ወደ ስራው ቢሰማራ የተሻለ የስራ አፈጻጸም
ስለሚኖር ይሄ ተጠናክሮ መቀጠል አለበት ብዬ አስባለሁ። መጀመሪያ ዙር ሽግግር ሰልጣኝነት በእኛ ነው የተጀመረው። ስለዚህ ራሱ ትልቅ እርካታ ነው፣ ትልቅ ደስታ ነው። እኛ እንደ መጀመሪያ ዙር ትልቅ አሻራ ነው የጣለብኝና ይህ ስልጠና መቋረጥ የለበትም፣ ለቀጣይም መሰጠት መቻል አለበት ለሌሎች አመራሮች ብዬ አስባለሁ። የከተማዋን ሰላም ለማጽናት ፖሊስ ከማህበረሰቡ ጋር ተባብሮ እየሰራ መሆኑን የቡልጋ ከተማ አስተዳደር ፖሊስ አስታወቀ። ለሰላም መከበር ትብብር እያደረገ ላለው የከተማ ማህበረሰብ ጽሕፈት ቤቱ ምስጋናውን አቅርቧል። ተጨማሪ አለ። የሰሜን ሸዋ ዞን የቡልጋ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኮማንደር ወርቁሃ ጉልላት እንደገለጹት የከተማዋን ሰላም ለማጽናት ፖሊስ ከማህበረሰቡና ከሌሎች የጸጥታ ኃይሎች ጋር በተደረገ የተቀናጀ የወንጀል መከላከል ስራ አመርቂ ውጤት አምጥተናል ብለዋል። ከተማችን ሰላም ናት። ይህን ሰላም ደግሞ ሰላም ወዳዱ የቡልጋ ከተማ አስተዳደር ህዝብ ያመጣው ውጤት ነው። ይህ በመሆኑ ከተለያዩ አካባቢዎች የስራ እድል ፈልገው ወደኛ ከተማ ይመጣሉ እና ብዙ ማህበረሰብ ያለበት አካባቢ ነው። ከየትኛውም ብሔር ብሔረሰብ የመጣ ህዝብ የሚኖርባት አካባቢ ነች። ከደቡብ አለ፣ ከኦሮሞ አለ፣ ከትግራይ አለ። ከተለያየ ማህበረሰብ ውስጥ ያው የስራ ቦታ ስለሆነች መጥቶ የሚኖርባት ህዝብ ነው ያለው። ስለዚህ ይህን ህዝብ የምንመራው በዲሲፕሊን እና ለየት ባለ ሲስተም ነው የምንመራው። ስለዚህም በመሆኑ ምንም አይነት የብሔርም ግጭት ወቅታዊ ችግርም ያላጋጠመ ቦታ ነው። ይሄ የሆነው ግን ሰላም ወዳዱ ማህበረሰባችን፣ የከተማው አመራር፣ የከተማው የሰላም እና የጸጥታ ተቋም የሚያገለግሉ ሰራተኞች፣ እኛም ፖሊስ በጋራ ተባብተና ተቀናጅተን በመስራት ያመጣነው ውጤት። የክልሉ ፖሊስ ዋና ጠቅላይ መምሪያ የጀመረው የለውጥ ስራ ወደ ተግባር መለወጡን ጠቅሰው ክብርና ፍቅር ያለው ለህዝብ አገልግሎት ዝግጁ የሆነ የፖሊስ ሰራዊት ለመገንባት ማገዙን ተናግረዋል። ከ2018 ዓ.ም ጀምሮ አዲስ ሪፎርም የአማራ ክልል ፖሊስ ጠቅላይ መምሪያ ሰርቶ እስከ ከተማ አስተዳደራችን የደረሰበት ሁኔታ አለ። ይህን ሪፎርም እንግዲህ ሰርተናል። እኛም ከአመራር ጀምሮ እስከ ባለሙያ የሰው ኃይል መድበናል። ይህን ስንመድብ እንግዲህ በተቀመጠው ስታንዳርድ መሰረት መድበን ወደ ስራ ውስጥ ስንገባ በፊት ትንሽ የተዘረከረኩ አሰራሮች ነበሩ። ፖሊስ በይፋ የደንብ ልብስ ለብሶ የማይወጣበት ሁኔታዎች ነበሩ። አገልግሎት አሰጣጣችንም ቢሆን እንደ በቢሮ ተቀምጦ ህዝቡን እያገለገለ አልነበረም እና እነዚህ ነገሮች ነበሩ። አሁን ግን ሪፎርሙ ከተሰራ ወዲህ ፖሊስ በይፋ ደንብ ልብሱን ለብሶ የሚንቀሳቀስበት በተለይ ደግሞ ሰኞ የስነ ስርዓት ቁጥጥርና የፎረም ቆጠራ የሚደረግበት በተወሰነ መልኩ ስፖርታዊ እንቅስቃሴ የምናደርግበት ነገር ተፈጥሯል። ከዛም ባለፈ አገልግሎት ለመስጠት ሁላችንም ቢሮ ከፍተን ለህዝቡ ተደራሽ የሆነ አገልግሎት ለመስጠት ጥረት አድርገናል እና ይህም በመሆኑ በማህበረሰብ አቀፍ ፖሊስ አገልግሎት በኩል ለከተማ አስተዳደራችን ይሆናል በሚለው 55 ብሎክ አደረጃጀት 3 ቀበሌዎች አሉ። በሶስቱም ቀበሌዎች 18 ብሎክ አደራጅተናል። 883 ህዝብ ለጥበቃ አውጥተናል። ስለዚህ ይሄ በመሆኑ የተለያዩ የሚፈጸሙ ወንጀሎች የቀነሱበት ጸጉረ ልውጥ ክትትል የሚደረግበት አሰራር እንዲፈጠር አድርገናል ማለት ነው። አሁን በቅርቡ በየካቲት 17 ፒስ ሴንተር ገንብተን ህዝቡ እዛ ፒስ ሴንተር ላይ አገልግሎት እንዲያገኝ የተደረገበት ሁኔታ አለ። በአንድ ቀበሌ ላይ የሰላም በዓል አስከብረናል። ብሎክ አደረጃጀቶችንም ከየብሎኩ አንዳንድ ሰው አምጥተን ስልጠና ሰጥተናል። እንደዛ አድርገን ያስመረቅንበት ሁኔታዎች ነው ያሉት ማለት ነው። በወንጀል ምርመራ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት ኮማንደር ወርቁሃ ከፍትህ አካላት ጋር በመቀናጀት 16 መዝገቦችን በተፋጠነ የምርመራ ዘዴ ውሳኔ ማሰጠታቸውንም ገልጸዋል። ከምርመራ ስራችን ጋር ተያይዞ ያው እዚህ የሚፈጸመው አብዛኛውን የስርቆት ወንጀል ነው። ምክንያቱም ከተለያየ ቦታ የሚመጣ ህዝብ ነው እንዳልኳቸው ያለው። በተጨማሪም ብዙ ኢንዱስትሪዎች አሉ። ከዛ ጋር ተያይዞ የስርቆት ወንጀል ይፈጸማል። እሱንም በተመለከተ ከቀረቡት መዝገቦች ውስጥ አብዛኛው
ውሳኔ የምናሰጠው በአርቲዲ ወይም ደግሞ በተፋጠነ አገልግሎት ነው። ስለዚህ በአርቲዲ በዚህ አመት ብቻ 16 መዝገቦች በተፋጠነ ውሳኔ ያሰጥተናል እና ከዚህ ጋር ተያይዞ በርካታ ስራዎችን ሰርተናል እና ውጤታማ ነን ማለት ይቻላል። አጠቃላይ እንደ ቡልጋ ከተማ አስተዳደር ጽሕፈት ቤት ካሉ አመራሮችና ከማህበረሰቡ ጋር መልካም ማህበረሰብ ነው ያለን፣ አቃፊ ማህበረሰብ ነው ያለን። ማንኛውም መጣ አይደለም ብሔር ብሔረሰብ፣ ሌሎችም የውጭ ዜጋዎች በርካታ የውጭ ዜጋዎች አሉ። ያንን አክብሮ የሚኖር ማህበረሰብ ነው ያለንና ከነሱ ጋር በቅንጅት በመስራታችን ሰፊ ሆነ ውጤት ያመጣንበት ሁኔታ ነው ያለው። በመጨረሻም ኮማንደር ወርቁ ጉልላት እንደገለጹት ለዚህ ስኬት ዋነኛ ምክንያት ፖሊስና ማህበረሰቡ መካከል የተፈጠረው ጠንካራ የጋራ ጥረት ነው ሲሉ ምስጋናቸውን አቅርበዋል። ምስጋና ማቀርበው ለቡልጋ ከተማ አስተዳደር ህዝብ ነው። ቅድም እንደተናገርኩት የቡልጋ ከተማ አስተዳደር ህዝብ አቃፊ ነው፣ ሰላም ወዳድ ነው። በዚህ አጋጣሚ የድርጅቶቻችንም የፋብሪካዎች ባለሀብቶች በጣም ሊመሰገኑ ይገባል። ስራ እድል ይፈጠራላታል ለወጣቱ ማለት ነው። እውነት ለመናገር በጣም ወጣት ይመጣል። ምክንያቱም ሰላም ያለበት አካባቢ እዚህ ነው፣ ስራ ያለበት አካባቢ እዚህ ነው። ማንኛውም ሰው ሲመጣ ስራ ነው እኛ የምናመቻችለት ማለት ነው። ህዝቡም እንደዛው አቃፊ ነውና ህዝቡ የሰላም ወዳዱ ህዝብ ሰላም ሆኖ እንዲቀጥል ያደረገው የህዝቡ ስለሆነ ለህዝቡ ምስጋና ማቅረብ ፈልጋለሁ። ከዛ መቀጠል ለከተማ አስተዳደሮቻችን አመራር ያው ለሰላሙ ትኩረት ይሰጣሉ፣ ትኩረት ሰጥተው ይከታተላሉ፣ ድጋፍ ያደርጋሉ፣ ይረዳሉና ለአመራሮቻችንም ምስጋና ማቅረብ ፈልጋለሁ። ከዛ ውጪ ግን ለባለ ሀብቶች ነው፣ የፋብሪካ ባለ ሀብቶች መቼም እንግዲህ ያው መንግስት ማሟላት ያለበት መንግስት ማሟላት አለበት። ድርጅቶች ደግሞ ከጎናችን ናቸው። እነሱም ለሚደርስባቸው ችግሮች እኛ ፈጥረን እንደምንደርስ ሁሉ ድርጅቶችም ለኛ ጥሩ አመለካከት ያላቸው ሰዎች ስላሉ እነሱን ለማመስገን እፈልጋለሁ ማለት ነው። ማህበረሰቡ የሰላምን ቀን አክብሮ ከመዋል ባሻገር ለወንጀል መከላከል ስራ አጋዥ የሚሆን የሞተር ሳይክልና የኮምፒውተር ድጋፍ በማድረግ አጋርነቱን አሳይቷል። በኮምቦልቻ ከተማ ቦርከና ክፍለ ከተማ አየር ማረፊያ ቀበሌ የማህበረሰብ አቀፍ የወንጀል መከላከል ስራዎችን በመተግበር በቀበሌው የነበሩ የወንጀል ስጋቶችን ለመከላከልና ህብረተሰቡን በባለቤትነት አጋዥ በማድረግ ወንጀል ጠል ህዝብ መፍጠር መቻሉ ታውቋል። የቦርከና ፖሊስ ጣቢያ አዛዥ ምክትል ኢንስፔክተር ምስጋን በሪሁን የህግ የበላይነት እንዲከበር በርካታ ስራዎችን ማከናወናቸውን ጠቅሰው ነዋሪዎች ለሰላም ባለቤትነት ተሳታፊ በመሆናቸው የወንጀል ድርጊቶች እየቀነሱ መምጣታቸውን የሰላምን ቀን ለማክበር ምክንያት መሆኑን ገልጸዋል። የኮምቦልቻ ከተማ ፖሊስ መምሪያ ወንጀል መከላከል ምክትል መምሪያ አዛዥ ኮማንደር መራባተ በበኩላቸው ሰላም የሚጸናው ህብረተሰቡ ከፖሊስ ጋር በጥብቅ ሲቀናጅ ውጤት ማምጣት እንደሚቻል ማረጋገጥ የሚችል ተግባሮች እየተከናወኑ መሆናቸውን ገልጸዋል። የቀበሌዋ ነዋሪዎች በበኩላቸው በአካባቢያቸው ሲፈጸሙ የነበሩ የወንጀል ስጋቶች መቀረፋቸው በእጅጉ መደሰታቸውንና በቀጣይም የአካባቢያቸውን ሰላም ለማስጠበቅ በሚደረጉ ጥረቶች በተግባር ቀደም ተሳታፊ እንደሚሆኑ በመጥቀስ ለወንጀል መከላከል ስራ አጋዥ የሚሆን በህብረተሰብ ተሳትፎ የሞተር ሳይክልና የኮምፒውተር ድጋፍ ለቀበሌው ፖሊስ በስጦታ አበርክተዋል። የቆይታ ጊዜያቸውን የሸፈኑ በስራ አፈጻጸማቸውና በስነ ምግባራቸው ለተሻሉ የፖሊስ አባላት የማዕረግ ሽግግር መደረጉን የደሴ ከተማ አስተዳደር ፖሊስ መምሪያ ገለጸ። በተቋሙ ደንብና መመሪያ መሰረት የቆይታ ጊዜያቸውን ለሸፈኑ የፖሊስ አባላት የማዕረግ ሽግግር የተደረገላቸው በመምሪያው የተለያዩ ጣቢያዎች ለሚገኙ የፖሊስ አባላት መሆኑን የደሴ ከተማ አስተዳደር ፖሊስ መምሪያ የመለዮ ለባሽ የሰው ሀብት አስተዳደር ልማት ዋና ክፍል ኃላፊ ኮማንደር አለማየሁ ዮሴፍ ገልጸዋል። የአማራ ፖሊስ ዋና ጠቅላይ መምሪያ እያካሄደ ካለው የለውጥ አተገባበር አንዱ የሆነው ከዚህ በፊት የነበረው የማዕረግ አሰጣጥ ሂደት በማሻሻል የፖሊስ አባላትና አመራሩን ተነሳሽነት ሊያሳድግ በሚችል መንገድ እየተሰጠ መሆኑን አብራርተዋል። ለቀጣይም የተቋሙን ተልዕኮ በውጤታማነት ለመፈጸም ዝግጁ መሆን እንደሚገባቸውም በአጽንኦት አስረድተዋል። የማዕረግ እድገት ያገኙ የፖሊስ አባላት ማዕረግ በማግኘታቸው መደሰታቸውን ገልጸው በቀጣይ ሕዝብና መንግስት የጣለባቸውን ኃላፊነት በአግባቡ እንደሚወጡ አስረድተዋል።
በጎንደር ከተማ በህገ ወጥ መንገድ የተከማቸ ቤንዚል በህብረተሰቡ ጥቆማ መሰረት በፍተሻ ተያዘ። በጎንደር ከተማ አስተዳደር በህገ ወጥ መንገድ ለመሸጥ የተከማቸ ቤንዚል በህብረተሰቡ ጥቆማ መሰረት የተያዘ መሆኑ ተገልጿል። በከተማዋ ቀበሌ 10 እና 15 በተለያዩ ግለሰቦች ቤት በተደረገ ፍተሻ በህገ ወጥ መንገድ ለሽያጭ ሊቀርብ የነበረ ቤንዚል ነው የተያዘው። በዚህ ተግባር ላይ የሚሳተፉ አካላት ላይም ተገቢውን ህጋዊ እርምጃ እንደሚወስድ የከተማዋ ኮሚኒኬሽን መረጃ ያመለክታል።